ትግራይ በስልጣን ጥመኞች መዳፍ ስር የወደቀች የሰቆቃ ምድር ሆናለች። ትግራይ የጥንታዊ ስልጣኔ መናኸሪያ፣ የታላቁ የአክሱም ስልጣኔ ጠንሳሽ ምድር፣ የጥንታዊ የንግድ መዳረሻና የታላላቆቹ ምድር ነበረች። ዛሬ ግን የእናቶች እንባ የማይደርቅባት፣ የወጣቶች ደም እንደ ጎርፍ የሚፈስባትና የጦርነት ነጋሪት በየደቂቃው የሚጎሰምባት የሲኦል ምድር ሆናለች። በትግራይ በሰላም ተኝቶ በሰላም ለመንቃት ዋስትና በሌለበት በዚህ አስፈሪ ወቅት የህወሓት መሪዎች የትግራይን ህዝብ ለዳግም እልቂትና ለባዕዳን ሴራ አሳልፈው ለመስጠት ሌት ተቀን እየሰሩ ይገኛሉ። የትግራይ እናቶች ማህፀን ዛሬም የሲቃና የለቅሶ ምንጭ ሆኖ ቀጥሏል። የወለዱትን ስመው ሳይጠግቡ ያሳደጉትን ለቁም ነገር ሳይደርስላቸው በህወሓት የግዴታ ፈሳ ወደ ጦር ግንባር እየተላኩባቸው ይገኛሉ። እናቶች ልጆቻቸውን ለትምህርት ቤት ልከው በሬሳ ሳጥን የሚቀበሉበት ወይም የተደረሱ ሳይባሉ በየበረሃው የሚቀበሩበት ይህ አስከፊ የታሪክ ምዕራፍ ሊቆም አልቻለም። የትግራይ እናት ቁስሏ ሳይሽር እንባዋ ሳይደርቅ በገዛ ልጆቿ በሚባሉ መሪዎች ዳግም ለጦርነት መገፋቷ ህሊናን የሚፈታተን ጥልቅ ግፍ ነው። የህወሓት የጥፋት ጉዞ ዛሬ የተጀመረ ሳይሆን ካለፈው ጥቁር ታሪኩ የተቀዳ ነው። ቡድኑ ከተመሰረተበት ጊዜ ጀምሮ ለራሱ የጠባብ ስልጣን ፍላጎት ሲል የኢትዮጵያን ብሔራዊ ጥቅም አሳልፎ ለመስጠትና የሀገርን ሉዓላዊነት ለባዕዳን አሳልፎ ለመስጠት ወደ ኋላ ብሎ አያውቅም። ዛሬ እንደ ትላንቱ ከኢትዮጵያ ታሪካዊ ጠላቶችና ከጸረ ሰላም ኃይሎች ጋር በማበር በራሱ ህዝብ የደም ስልጣኑን ለማራዘም ቆርጦ ተነስቷል። ይህ ቡድን ከታሪክ መማር የማይችል የህዝብ ርጭት እንደ ስኬት የሚቆጥር የጠረኞች ስብስብ መሆኑን ዳግም እያረጋገጠ ነው። በአሁኑ ወቅት በትግራይ ክልል የሚገኙ ወጣቶች አማራጫቸው ሁለት ብቻ ሆኗል፤ መሞት ወይም መሰደድ። የትምህርት ገበታቸውን ጥለው ህልማቸውን ቀርጥፈው በግዴታ ወደ ጦር ካምፕ የሚታጎሩት እነዚህ ወጣቶች የህወሓት መሪዎች ልጆች በውጭ ሀገራት በሚንደላቀቁበት በዚህ ሰዓት እነሱ ግን እንደ አኬልዳማ በደም መሬት ላይ እንዲረግፉ ይደረጋሉ። ይህ የትውልድ ጭፍጨፋ የክልሉን ተተኪ ኃይል በማጥፋት ትግራይን መሪ አልባና የወደፊት ተስፋ ቢስ የማድረግ የሴራ አካል ነው። ከባድና ልብን የሚሰብረው ጉዳይ ደግሞ ህወሓት የትግራይን ህዝብ ለሻዕቢያና ለሌሎች የውጭ ኃይሎች ጥቅም አሳልፎ ለመስጠት እያደረገ ያለው ሚስጥራዊና ግልጽ ስምምነት ነው። ትናንት በትግራይ ህዝብ ላይ የጅምላ ግድያ፣ አስገድዶ መድፈርና ዘረፋ የፈጸሙትን የሻዕቢያ ታጣቂዎች ዛሬ በጓሮ በር በማስገባት ለዳግም ጥቃት መንገድ እያመቻቸ ይገኛል። ይህ በገዛ ህዝብ ላይ የሚፈጸም ክህደት ቡድኑ ለስልጣን ሲል የማያደርገው ምንም አይነት የጭካኔ ተግባር እንደሌለ በግልጽ ያሳያል። የፕሪቶሪያው የሰላም ስምምነት ለትግራይ ህዝብ የሰላም ጭላንጭል አሳይቶ የነበረ ቢሆንም ህወሓት ግን ይህንን ስምምነት በመርገጥ ዳግም ወደ ጦርነት እየገባ ይገኛል። ታጣቂዎችን ትጥቅ ከማስፈታት ይልቅ የተቀበሩ ከባድ መሳሪያዎችን በማውጣትና አዳዲስ ሰልጣኞችን ወደ ጦር ግንባር በማሰማራት ሰላምን አርቆታል። ህወሓት ሰብአዊነት የራቀው መሆኑን የሚያሳየው ሌላው ተግባር ከፌዴራል መንግስቱ ለትግራይ ህዝብ የሚላከውን የህክምና መድኃኒት፣ ነዳጅና መሰረታዊ ሸቀጦችን በማፈን ለራሱ ታጣቂዎች ማዋሉ ነው። የታመሙ ህፃናትና አረጋውያን በመድኃኒት እጥረት ሲረግፉ የህወሓት ባለስልጣናት ግን እነዚህን ቁሳቁሶች ለጦርነት ዝግጅት እንዲሁም ወደ ኤርትራ በመላክ በመሳሪያ እየተቀያየሩባቸው ይገኛሉ። በከፋ ድህነትና ረሃብ ውስጥ የሚገኙ የትግራይ ገበሬዎች የራሳቸውንና የልጆቻቸውን የዕለት ጉሮሮ ሳይዘጉ ለህወሓት ታጣቂዎች እህል እንዲያዋጡ መገደዳቸው ሌላው የህወሓት የመከራ ገጽታ ነው። ካለፈው ጦርነት ያላገገመውና እርሻው የወደመበት ገበሬ ዛሬም በጠመንጃ ፈሙዝ እየተገደደ ለጦርነት ግብዓት እንዲሆን መደረጉ ቡድኑ ለህዝብ ስቃይ ደንታቢስ መሆኑን ያረጋግጣል። የትግራይ ገበሬ ሰላም አግኝቶ መሬቱን ከማረስ ይልቅ የጦርነት ሰለባ እንዲሆን ተፈርዶበታል። የህወሓትን አጥፊ አካሄድና ጦረኝነት የሚቃወሙ የራሱ አባላትና የክልሉ ተወላጆች ላይ የሚፈጸመው ግድያና ማሳደድ ቡድኑ ምንም አይነት የተለየ ሀሳብ የማያስተናግድ የአምባገነኖች ስብስብ መሆኑን ያሳያል። በትግራይ ውስጥ ዲሞክራሲና የሰብአዊ መብት የሚባሉ ቃላት ትርጉም አጥተዋል። እውነትን የተናገረ የሚታሰርበት፣ የወገኑን ስቃይ እየተቃወመ የሚገደልበት የህወሓት የፖለቲካ ስሌት ክልሉን ወደ ጨለማው ዘመን እያንደረደረው ይገኛል። በትግራይ ህዝብ ታሪክ ውስጥ እንደ ህወሓት ያለ ህዝቡን የጨረሰ፣ ያዋረደ፣ ያስራበና ያሳደደ፣ ያስገደለ አካል ፈልጎ ማግኘት አይቻልም። ቡድኑ የትግራይን ማንነት ታሪክ እንደ መሸፈኛ በመጠቀም ህዝቡን ለራሱ የጥፋት አጀንዳ መጠቀሚያ እያደረገው ይገኛል።
የትግራይ ህዝብ ጥያቄ በሰላማዊ መንገድና ከፌዴራል መንግስቱ ጋር በመነጋገር ሊፈታ ሲችል ህወሓት ግን ሆን ብሎ ግጭትን በመምረጥ የህዝቡን መከራ እያራዘመው ይገኛል። የትግራይ እናቶች ቁስል የሚሽረውና ወጣቶች ከስደትና ከጦርነት የሚድኑት ይህን የጥፋት ኃይል ከትከሻቸው ላይ ሲወርድ ብቻ ነው። ህወሓት ያለ ጦርነት መኖር የማይችል በደም የሚታጠብና በህዝብ ሰቆቃ የሚነግድ ቡድን መሆኑን ዓለም ሊያውቀው ይገባል።